ሄዱ ይላል አይደለ? ቄሳሪያም በደረሰ ጊዜ ቄሳሪያ ምንድነው ብያቸዋለሁ? በቄሳር የተሰየመች አገር ናት። ቄሳር ብለን ስንል የስያሜ ውጤት አይደለም። ለምሳሌ የኃይሌ ገብረስላሴ መንገድ እንደሚባለው አይደለም። ይሄኛው ምን ማለት ነው ብያቸዋለሁ? አምላክ ነው። እንደውም ትዝ ይላቸዋል ኮይኑ ላይ ምን ተብሎ ተጽፏል? የቄሳር የሚል ሰው ኮይኑ ለማን ነው? የቄሳር ነው። ሰው ኤቭሪ ነገሮች አስራት የምታወጡለት የምትገብሩለት የምትገዙለት ለቄሳር ነው። እንደ አምላክ ነው እዛ ቦታ ላይ የሚገዛው። እሱ አምላክ ከሆነ ደግሞ ከበስተጀርባው መናፍስቶች አሉ፣ የግሪክ አማልክቶች አሉ። ጋይስ ሰው አምላክ ከሆነ ከበስተጀርባው አጋንንት አለ። ኢየሱስ አምላክ ከሆነ መንፈስ ቅዱስ ጀርባው አለ። ደግሜ እላችኋለሁ ሰው አምላክ ከሆነ በስተጀርባው አጋንንቶች አሉ። ኢየሱስ አምላክ ከሆነ በህይወታችሁ ከበጀርባው መንፈስ ቅዱስ አለ። ሃሌሉያ። መንፈስ ቅዱስ አክሰስ የሚያደርገው የኢየሱስ ስም ሪኮግናይዝ በተደረገበት ጌትነቱ በጸደቀበት ቦታ ነው። ሃሌሉያ። ቄሳር በዛ አምላክ በሆነበት ቦታ ላይ ወደ ቄሳሪያ በደረሱ ጊዜ እንዳትረሱ እሱ ቄሳሪያ በደረሱ ጊዜ አንድ ጥያቄ ጌታችን ጠየቀ። ምን የሚል ጥያቄ? የሰው ልጅ ማን ይሉታል ብሎ። ጥያቄው የስያሜ ጥያቄ አይደለም የጠየቀው፣ የጌትነት ጥያቄ ነው። የጌትነት ጥያቄ ነው የጠየቀው። ሃሌሉያ። የጌትነት ጥያቄ እዛ ጋር ወይ ቄሳርን ትመርጣለህ? አንድ ዶክመንተሪ እግዚአብሔር ቢፈቅድ አሳያችኋለሁ። ዶክመንተሪ ይገርማችኋል። ሳየው የደነገጥኩት ነገር ቄሳር ንጉስ በሆነበት ሰዓት ሁሉ ስሙኝ፣ ኤቭሪ ነገሮች ለምሳሌ ኢየሱስ ጌታ ነው እንደሚባለው ቄሳር ንጉስ ነው ስትሉ የዓለም አምላክ ነው፣ የዚህ ዩኒቨርስ አምላክ ነው ብላችሁ ነው ሪኮግናይዝ የምታደርጉት። በኤርሊ ቸርች ላይ የነበረችው ቤተክርስቲያን ስደት የደረሰባት ኒሮን ንጉስ አድርጋ ካለመቀበል ብቻ ሳይሆን አምላካችን ኢየሱስ ነው ከማለትም አንፃር ነው። ኢየሱስ ጌታ ነው የሚለው ስያሜ በደንብ አድርጋችሁ ስሙኝ። the rejection of the gods ማለት ነው፣ የአማልክቶችን ኖ ማለት ነው እንጂ የፈሪዱላ አይደለም የኢየሱስን ጌትነት መናገር። I don't know what to say, man. ይሄ አሁን ለምሳሌ ኢየሱስ ጌታ ነው ምናምን ስል የፈሪዱላ ነው። በዛ ኤርሊ ቸርች ላይ ግን ኢየሱስ ጌታ ነው ስትል ቄሳር ጌታ አይደለም እያልክ ነው። መቃወሙ ስሙን የምጠራው ከኢየሱስ ውጭ ሌላ አምላክ አናቅም ነው መልእክቱ። እንዴ አይደለም። የግሪክ አማልክቶች አምላክ አይደለም፣ የሮም ነገስታቶች አምላክ አይደሉም ማለት ነው። እኛም ይመስለን ጌታ ብለን ስንጠራ የፈሪዱላ ነው ወይም ደስ እንዲለን ነው። እነሱ የኢየሱስን አምላክነት ሪኮግናይዝ የሚያደርጉት ላይፍ ስታይላቸው ላይ፣ አንደበታቸው ላይ፣ ኑሯቸው ላይ ነው። በነገራችን ላይ ኢየሱስ ጌታ ነው ብለው ላይበሉ ይችላሉ። ኢየሱስ ጌታ ነው ብለው ላይገባዩ ይችላሉ። ምን ማለት መሰላችሁ? አንድ ማርኬት ላይ ስትሄዱ የማርኬቱን የምታንቀሳቀሱበት ክሬዲት ካርድ ወይም ደግሞ ዴቢት ካርድ ትጠቀማላችሁ። ቄሳር አምላክ ነው ማለት እንደዛ ማለት ነው። ዲቤት እንደ ክሬዲት ካርድ ሄዳችሁ የምትገበያዩበት ማለት ኮይኑ ያንን ነው የሚያሳየው። አገኛችሁ? አምላክነቱ ሪኮግናይዝ ማድረግ መቻል አለባችሁ። አሁን ተነስተ ኢየሱስ ጌታ ነው ስትል እያልክ ያለው ቄሳር አይደለም እና ዳላ ኩራባሽና አይደለም እያልክም አልገዛለትም እያልክ ነው። ባልበላም በበላም እያልክን ያለኸው የኢየሱስ ጌትነት እንቅልፍ ሲያጥርብ ሲደብር የምጠራው የፈሪዱላ አይደለም። እኖርለታለሁ ያለሱ ንጉስ አላቅም፣ ያለሱ ጌታ አላቅም። እምኖረውም እምሞተውም ለዚህ ነው ማለት ነው። ኢየሱስ ጌታ ነው ማለት the Lord ነው ብለን ስንል ሪኮግኒሽን የምንሰጠው በአየሩም ላይ ነው። ለዚህ ነው ኢየሱስ በቄሳሪያ ከተማ ላይ ንጉሱ አምላክ በሆነበት ቦታ ላይ አንድ ጩኸት እንዲጮህ ፈልጓል ጌታ። ምን የሚል? ኢየሱስ
የአብ ብቸኛ ልጅ ነው። ሃሌሉያ። የተቀባው መሲህ ኢየሱስ ብቻ ነው የሚለው ያን ድምቀት በከተማው ላይ ፈልጎታል። አንድ ጊዜ በጣም የሚገርመኝ ነገር ልንገራችሁ። ሰው ወንጌል ሰብካለሁ ፒያሳ መርካቶ ላይ እና ወንጌል እየጮኩ ስመሰክር ፒያሳ ላይ በማሙድ ሙዚቃ ቤት ሰው ፒያሳ ጊዮርጊስ ጋር እየጮኩ ወንጌል ሰበኩና እየሰበኩ ወርጄ ወደ ታች ስወርድ ፒያሳ እየወረዳችሁ ከጣይቱ ስትወርዱ ሰው የለም። ዝም ስል ጌታ ለምን ዝም አልክ አለኝ። ሰው የለም ስለው እኔ እኮ ጌታ ነው የሚለውን እንድሰብከው ለሰው አይደለም ለአየሩ እንድነግረው ነው ፈልገው። ወዲያውኑ መንፈስ ቅዱስ የወጣውበትን ሃይማኖት አሳየኝ። እስልምና ሰው ስላለ ስለሌለ አይደለም አላሁ አክበር የሚለው። አላሁ አክበር ማለት አላህ ትልቅ ነው ማለት ነው። ሰው አየሩን ይዘውታል። ከዚህ የተነሳ ኦርቶዶክሶች አፋቸውን ሞልተው እንደዚህ ይላሉ። ስሙኝ በደንብ አድርጋችሁ። እኛና እስልምና አንድ ነን ይላሉ። በምን ሂሳብ ነው ኦርቶዶክስና እስልምና አንድ የሚሆኑት? የሥላሴ አማኝ ከአንድ አላህ ጋር አምናለሁ በምንድን ነው የተያዙ ስትሉ በቀን 5 አየሩ ላይ ሪኮግኒሽን ሰጥተውታል ለአላህ ለመሐመድ። ሰው ሳታውቀው ኦቶማቲካሊ አይምሮ ተይዟል። አይምሮ ምን ብሎ ተይዟል? እስልምና ትክክል ነው ትላለ። የተያዘው አይምሮ። ለዚህ ነው መጽሐፍ ቅዱስ ይላል የማያምኑትን አእምሮ ምን ብሏል? አሳውሯቸዋል። የምኑ ነው የሚለው? የዚህ አየር አለቃ ገዢ። ዩሲ ለዚህ ነው ጌታ ኢየሱስ ኃይለኛውን ሳያስሩ እንዳይመዘብሩዋል። አትችለውም ቤቱን መዝረፍ። so what we have to አየሩ ላይ ሪኮግኒሽን። so ቸርች የመጣችው አየሩ ላይ የሚገዛውን በማስተፋት የኢየሱስን ጌትነት ሪኮግናይዝ የሚያደርግ ድምፅ ከሰማይ መጥቷል። ምን የሚል ድምፅ? የምወደው ልጄ እሱ ነው አንደኛው፣ የተቀባው ብቸኛው ልጄ ነው ሁለተኛው፣ መሲሁ ነው ሶስተኛው፣ ክርስቶስ ነው የእግዚአብሔር ልጅ ነው የሚል ድምፅ ከሰማይ ወጥቷል። የኢየሱስን ጌትነት መናገር ማለት የፈሪዱላ አይደለም፣ ደስ ስላለን አይደለም። ጌትነቱ ብለን ስንል መግዛቱ እያለን ያለ ነው። ሃሌሉያ። ማሊያ ታረበሽ ቦዛ መግዛቱ እያለን ያለ እያወራን ያለ ነው። ንግስናው እያለን ነው እያወራን ያለ ነው። አምላክነቱ ማለት ነው። his divinity, he died on the cross to save mankind። እያወራን ያለ ነው የሰራው ስራ ትክክል ነው፣ ይገባዋል፣ ዓለም ይገባዋል እያለን ያለ ነው። የፈሪዱላ አታድርጉት የኢየሱስን ጌትነት። come on don't። የፈሪዱላ አይደለም የኢየሱስ ስም ይውላችሁ። ለዚህ ነው መንፈሳዊው ዓለም ላይ ፕሪንሲፕል ስለሆነ ያስቄዋ ልጆች እንደዚህ ብለው ተናገሩ። ጳውሎስንም እናውቀዋለን፣ ኢየሱስንም እናውቀዋለን፣ እናንተ ከወዴት ናችሁ? ይታያችኋል። መንፈሳዊ ዓለም ላይ የያዘ አንድ ስም ነው ይሄ። ሃሌሉያ ሃሌሉያ ሃሌሉያ። መንፈሳዊውን ዓለም የያዘ ጀግና ስም ነውና ስትጠራው አንድ ነገር ማድረግ አለብህ። ከፐርሰኑ ጋር ኮኔክት የማያደርግ ስም የፈሪዱላ ነው። ደግሜ እለዋለሁ። ከፐርሰኑ ከሚጠራው ፐርሰን ጋር ከአካል ከሆነው ከክርስቶስ ጋር ኮኔክት የማያደርግ የስሙ መጥራት የፈሪዱላ ነው። የሚያመጣው ለውጥ የለም። አንዳንድ ሰዎች ኢየሱስን ስም እየጠራን አጋንንት አይወጣም ይላሉ። they don't feel nothing. I'm so sorry to say this። ምንም አይመስላቸውም ኢየሱስ ምናምን ሲሉ። ለኛ መድኃኒታችን ነው። ነጥለን ስለማናየው ስም አይደለም ፐርሰን ስለሆነ በሰማይና በምድር ሁሉ ስልጣን የተሰጠው ስም ነው። ሃሌሉያ ሃሌሉያ። ኃጢአት የሰራ ይህን ስም ጠርቶ ነፃ መውጣት ይችላል። የታመመ ይህን ስም ጠርቶ ከበሽታው ነፃ መውጣት ይችላል። የታመመ ይህን ስም ጠርቶ መፈወስ ይችላል። come on guys ሃሌሉያ ሃሌሉያ። ጨለማ ውስጥ ያለ ይሄን ስም ጠርቶ ከጨለማው ነፃ መውጣት ይችላል። ይሄን ስም ተሰጥቶናል። አብ ካመነው እኔ እንዴት አላምነው? እኔ እንዴት አላምነው? አብ ካመነው ከላይ ሃሌሉያ የሰው ልጅ ኃጢአት ነፃ ሊያወጣ ይችላል ብሎ ካመነው እግዚአብሔር ከላይ ጉልበቶች ሁሉ ለሱ ይንበረከካሉ ብሎ ካመነው ይሄን ስም እኔ እንዴት አላምነው?
you see ፕሮብለም ተፈጠረው እዚህ ጋር ነው። የምንጠራው ስም ነጥለን የመለያ ስም አድርገን ከጠራ ነው ስሙኝ ኖርማል ስም እንደ ጆሹዋ እንደሚባለው ተራ ስም ይሆንባቸዋል። ነገር ግን እንዲህ ነው የሚለው በስሙ ለሚያምኑት የሚል ቃል አለ ዮሐንስ ላይ አይደለም እንደ 1:12 ላይ በስሙ ለሚያምኑ በምኑ ለሚያምኑት ምን ብዬ ነው ማምነው? ስሙ ከፐርሰኑ ጋር ኮኔክት አድርጓል ስል ልጅ ያደርገኛል አውቶማቲክ። አይገርማችሁም? የተገኘንበት ሶርስ አድርጎታል። the name of Jesus በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው። ስሙ እኔን መውለድ ችሏል። ስሙ የፈሪ ዱላ አይደለም። come on አይገርምም? ልጅነት በስሙ ተገኝቷል። ልጅነት እኮ ነው የምላቸው። እንዴት ተደርጎ አሁን ማለት ኢቭን እንኳን ኢሞሽናሊ ለውጥ የማያመጣልን እኮ ነው። ኢየሱስ ብለህ ጠርተህ ምንም አይሰማም። there is something is not right። የሚያሰቃቸው ነገር ልንገራቸው። እኔ እንዲሁ ይሄ ምግብ ሲቀርብ የሚጸልዩ ጴንጤዎች ደስ አይለኝም። እኔም ብዙም ችግር የለብኝም። ምግብ ካለ ዝም ብዬ ነው የምበላው። ስፈልግ እንደዚህም ልል እችላለሁ። ምንም አያገባኝም። አዳኒ ግርም ብሎኝ ለምግብ ሲጸልይ ሰው ጌታ ሆይ አመሰግናለሁ ምናምን የሉም እኮ ምንም ሳይኖሩ በቃ ሰዎች ስላሉ ከጸለይክ በደንብ አድርገህ ረገጥ አድርገህ ጸልይ። የኢየሱስን ስም ጠርተህ ባርከው። ክብር ሁሉ ለኢየሱስ ይሁን። እግዚአብሔር የተመሰገነ። እኔ ፌክ ሰው ደሳን አይኑ ጌታ ሆይ ስለሰጠህን ራቡን እያዳመጠ የስለ ምግቡ ይጸልያል። ለምን አትበላም? ጌታ አይቀስፍም። ምን አስጨነቀ እንዴ? አም ሲሪየስ። እኔ የትኛው መጽሐፍ ላይ ባርኮ ሰጣቸው የሚለው የእውነት እኮ ባርኮ ሲጠጣቸው እኮ 5000 ሰው በልቶታል። አዩ ኪድም 5000 there is something እኮ ምግቡን እኮ ባርኮ መብላት በጣም እኮ ግን አሁን ጌታ ሆይ ላጡት ስጥ። እሱ ቀባሪ ሆኖ ላጡት ስጥ ይላል። በበኩል ይስጥ። ሶ the name የክርስቶስ ኢየሱስ ስም ስትጠራ እንደ ፈሪ ዱላ አታንሳው። ከጠራው ጥራው በደንብ። እስቲ አንዴ ኢየሱስ በሉ። ከማን ሃሌሉያ ከጠራው በደንብ ስትጠራው ፐርሰኑን ጠራው። ይውላችሁ አሊ ብለህ ብትጠራ ኢትዮጵያ ሆነ ስልክ ነው የምደውልልህ፣ ልቀርብህም አልችልም። ኢየሱስ ብለህ ብትጠራው ግን ፐርሰኑን ኮኔክት ታደርገው ራይድ አዌይ ማለት ነው። አሁን አሊ ብለህ ከአሜሪካ ትኬት ቆርጦ አይደለ ሄዶ ፍላይ አድርጎ እንደሚመጣ አለ አይደለም። የኢየሱስን ስም ስትጠሩ እንደዛ አይራቀባችሁ። ኢየሱስ ስትሉ የሆነ ቀን የሚመጣ የሆነ ቀን የሚን አይደለም። ኢየሱስ ስትሉ ፐርሰኑ ነው። እዛ ስም ውስጥ ራሱን ቀብሮታል። እስኪ አንዴ አሜን በሉ። ራሱን ቀብሮታል። ከስም ሁሉ በላይ ስም ሰጠው። ይሄ ስም ኦርዲነሪ ስም ነበር። ልክ አየለ ዘለቀ ከበድ እንደሚባል ከስም ሁሉ በላይ ስም ሰጠው ሲልኩ ስሙ ከሰማይ አይደለም የመጣው ከምድር ያለውን ስም ዲቫይን ኔቸር ከተተበት። It's not awesome በጌታ it's not awesome። ወስዶ እኮ ጆሹዋ እና ኢየሱስ የሚለው ስም ተመሳሳይ እኮ ድምፅ አለ። ኖርማል ይኸው ኃይለ ኢየሱስ ምናም ሲባል አልሰማችሁም? እንደ ሀገራችን ላይ አይደል? እና ኃይለ ኢየሱስ ብለህ የምን ኃይል ነው ኮኔክት የምታደርገው? አገኘን። ግን ኢየሱስ ብለህ ስትጠራ ለምንድን ነው የናዝሬቱ ኢየሱስ የተባለው? he born so ሜንሽን የምታደርገው ፐርሰኑ ጋር አሎኬት ማድረግ አለብህ። ሄደህ መንካት አለብህ። የናዝሬቱ ኢየሱስ ገሊላው ብል አይደለ? ሄደን እኮ ከድንግል የተወለደው ለምንድን ነው አሉ ኢየሱስ የሚባል ስም አለ፣ አዳኝ የሚባል ስም አለ። ሚኒንጉ ተመሳሳይ ሆነ። ለምንድን ነው የኢየሱስን ስም ስንጠራ የሞተው የተነሳው በአብ ቀኝ ያለውን ነው የምንጠራው? የምጠራው ኢየሱስ ማይ ጋድ አም ጀስት ኮል በአብ ቀኝ ያለውን የትንሣኤውን ጌታ ነው የምጠራው። when I call አይምሮዬና ልቤን የሚቆጣጠረው በሶስተኛው ቀን ከሙታን የተነሳውን ነው። ማይ ጋድ ላብድላችሁ ነው። ከሙታን መቃብር ሞት ይዘው ዘንድ ያልቻለውን ነው የምጠራው። ስሙ ፐርሰኑን ካላገኘው ዳግም ልትወለዱ አትችሉ።
ከኔ ጋር ናቸው። ያስቱ ይውላችሁ አሁን ኢየሱስ ብለህ ምንድን ነው ትዝ የሚለን ታውቃላችሁ? አንዳንዴ በጣም ከውድቀታችን የተነሳ እዩ ጩፋ በሚጠራው በኢየሱስ ስም እንላለን። ምክንያቱም እሱ አጋንንት ስላስወጣበት አይደል? እንትና በጠራው በኢየሱስ ስም ነው። ሃው ካን ምን አይነት እብደት ውስጥ እንደገባን። ይሄ ስም የተሰጠው ከሰማይ በታች ለሁላችን የተሰጠው። ልዩነቱ ምንድን ነው? ይውላችሁ የአቢዳራ ቤት ታቦቱ የገባው የአቢዳራ ቤት ሊባርክ ሳይሆን ስለተዘረፈ ነው። አልገባም? ታቦቱ እስራኤልን መባረክ ይችላል። ለአቢዳራ ቤት የተሰራ አይደለም። አንዳንዴ አንድ ቤት ስለባረከ ዓለምን አይባረክም ማለት አይደለም። የሆነም ቤት ታቦቱ ስለባረክ የአቢዳራ ቤት ውስጡንም ስለባረከ እስራኤልን አይባርክም አይደለም። ታቦቱ የመጣው እስራኤልን ሊባረክ ነው ስለተወሰደብን እንጂ። አማርኛ በገባችሁ እዚህ ቁጭ ብላችሁ ማዳመጥ የማትችሉ እዚህ ዝም ብላችሁ እንትን ታርጉ። ሚዩት ነው ማድረጋችሁ። ካዳመጥ ቁጭ ብላ አዳምጥ። ክብር ሁሉ ለኢየሱስ ይሁን። ከኔ ጋር ናችሁ፣ እየሰማችሁን ያላችሁ ይውላችሁ። ተዘርፎብናል ወይ አዘርፈነዋል? ተዘርፈናል ወይ አዘርፈነዋል? ሰው ኢየሱስን ስጠሩ የትኛውን ኢየሱስን ነው እየጠራችሁ ያላችሁ? ሂዱ እስቲ አሁን እንድጠሩ ትፈልጋለሁ። አዩት ሚጋይስ የስ ሂዱ። የእግዚአብሔር ልጅ ነው እየጠራን ያለ ነው። ሃሌሉያ።